የኢትዮጵያ መሪዎችን የማሰብ ችሎታ አይኪው ሌቭል እንዳስሳለን። 10ኛ ንግስተ ነገስታት ዘውዲቱ የመጀመሪያ የኢትዮጵያ ሴት ንጉሰ ነገስትና የባህላዊ እሴት ጠባቂ። አይኪው 115። 9ኛ መንግስቱ ኃይለማርያም አክራሪ አብዮተኛ አይኪው 118። 8ኛ ልጅ ኢያሱ አዲስ ማህበራዊና ፖለቲካዊ አስተሳሰቦችን ያስተዋወቀ ወጣት አይኪው 120። 7ኛ ዶክተር አብይ አህመድ የለውጥ መሪና የኖቤል ሰላም ተሸላሚ አይኪው 128። 6ኛ አፄ ዮሐንስ ሃይማኖታቸውንና ሀገራቸውን ከውጭ ወረራ በጀግንነት የታደጉ አይኪው 130። 5ኛ አቶ ኃይለማርያም ደሳለኝ በሰላማዊ መንገድ ስልጣን በማስረከብ ታሪክ የሰራ አይኪው 131። 4ኛ ቀዳማዊ ንጉሠ ነገሥት ኃይለ ሥላሴ ዓለም አቀፍ ተቀባይነትን ያገኙና አፍሪካን ያስተዋወቁ አይኪው 133። 3ኛ አፄ ቴዎድሮስ የዘመናዊት ኢትዮጵያ አንድነት አቅኝና አርበኛ አይኪው 135። 2ኛ አፄ ምኒልክ የአድዋ አሸናፊና የዘመናዊቷ ኢትዮጵያ መስራች አይኪው 140። ኮግኖራ ኤችዲ አስገራሚ ታሪኮችን እና ያልተሰሙ ጉዳዮችን በመዳሰስ ይታወቃል። እርሶም ሰብስክራይብ በማድረግ የቻናላችን አባል ይሁኑ። 1ኛ አቶ መለስ ዜናዊ የፌዴራሊዝም ስርዓትና የኢኮኖሚ መሰረት የጣሉ ስልጡን ፖለቲከኛና የፖሊሲ ቀያሽ አይኪው 143።